ቲቶ ምዕራፍ 3:5ን ሲያስብ እንግዲህ ኮሜንት ያደረገበት ምን ብሎ ነው ኮሜንት ያደረገው ሲባል እንዲህ ብሎ ነው ኮሜንት ያደረገው። ላርጅ ካታኪዝሙ ላይ ባፕቲዝምን በጠቀሰበት ሴክሽን 27 ላይ እንደዚህ ይላል። ኤ ዲቫይን ብለስድ መለኮታዊ የተባረከ ኤንድ ግሎሪየስ ግሬሽስ ዋተር የጸጋ ውሃ ፎር ኢት ኢዝ ትሩ ዘ ወርድ በውሃው ሳይሆን በቃሉ for it is through the word so for it is through the word that it receives the power to become the washing of regeneration የዳግም ልደት መታጠብ የሚባለው ቃሉ ነው አቅም የሚሰጠው እንጂ ውሃው አይደለም ይላል። እንግሊዘኛውን እንደግመዋለን ምዕመናን ትይዙታላችሁ። ምን ይላል? A divine, blessed, fruitful, and gracious water, for it is through the word that it receives the power and become the washing of regeneration. ስለዚህ ቃሉ ነው ዳግም ልደትን ወይም ማጠብን አቅም የሚሰጠው እንጂ ውሃው አይደለም ይላል። ከጥምቀት ሲወጣ ሙሉ በሙሉ ንጹህ ይሆናል የሚለውን ያብራራበት ክፍል ላይ እዛው መጽሐፉ ላይ ምን የሚል ነገር ነው የሚናገረው? ከህሊና ኮንሽስ ቅድም ያነበብኩት ክፍል ከሱ ቀጥሎ የተወሰደ ነው። የህሊና ነፃነትን ይሰጣል። ምን ጥምቀትን መጠመቅ ለምን ስንቀበር የኃጢአት ይቅርታን ይዘን እንደተነሳን አሮጌው አዳም እንደወደቀ አሮጌው አዳም እንደተቀበረ አዲሱ አዳም እንደተነሳ የሚያመለክት ስለሆነ ይለዋል። የሚያመለክት ስለሆነ እንጂ ውሃው የሆነ ነገር የሚያረግ ስለሆነ ሳይሆን ፕሮሚሱ ስላለበት ቃሉ ስላለበት ፕሮሚሱ ደግሞ አሁንም ማርቆስ 16:16 ስሞለር ካታኪዝም ላይ ጥምቀት ጥቅሙ ምንድነው የሚለው ፓርት ላይ እነን ያብራራዋል። መለኮታዊ ውሃ ዲቫይን ዋተር የሚለው ላይ መለኮታዊ ውሃ የሚለው ማርቲን ሉተር ምን ብሎ አብራራው? እንደዚህ ብሎ ነው ያብራራው። From this now drive a proper understanding of the subject. ስለዚህ ስለ ጥምቀት ስለ ውሃው ስለሚለው ነገር proper understandingን ከዚህ እናገኛለን አለ። ትክክለኛ ትርጉሙን ከዚህ እናገኛለን። ምንድነው ትክክለኛ ትርጉሙ? And when asked what baptism is ጥምቀት ምንድነው ተብሎ የሚጠየቅ ከሆነ answer መልሱ ምንድነው? That is not simply water እንዲሁ ዝም ብሎ ውሃ አይደለም. But water comprehended in God's word and commandment. ውሃው የእግዚአብሔር ቃልና ትእዛዝን የተሸከመ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ሲል የተናገረው ኤንድ ስልጣን በሰማይ በምድር ተሰጠኝ ብሎ ቀጥሎ የተናገረው ቃል ስለሆነ ጥምቀቱ አቅምን የሚያገኘው ቃሉ ነው፣ የወጣው ቃል ነው ይላል ማለት ነው። But water comprehended in God's word and commandment አለና sanctified thereby. So that's nothing else than the divine water አሁን አከ እያለ ያለው መለኮታዊ ውሃ